ቀጣዩ እንገባለን። ሱረቱል ከህፍ የዋሻው ምዕራፍ። ከህፍ ማለት ዋሻ ማለት ነው። የዋሻው ምዕራፍ ለምን ተባለ? ቁርአን የተሰየሙት እነዚህ ምዕራፎቹ በውስጡ በሚገኝ መልእክት ነው። ሱረቱል ከህፍ የዋሻው ምዕራፍ ምንድን ነው? ዋሻን አስመልክቶ የተጠቀሰ ታሪክ አለ ማለት ነው በውስጡ። አላህ ዝም ብሎ በከንቱ አይሰይምም ስሞችን። ታዲያ ዋሻው ምንድን ነው? ባለፉት ከነቢዩ ሰለላሁ ዐለይሂ ወሰለም በፊት በዘመን ከእርሳቸው በፊት የነበሩ አማኞች ናቸው፣ ወጣቶች ናቸው። እነዚህ ወጣቶች እምነታቸው በታወቀባቸው ጊዜ የሀገሪቱ ንጉሥና የሀገሪቱ ሕዝብ እንዳለ እነሱን ለማጥፋት ወይንም ደግሞ እምነታቸውን ወደ ነበሩበት ተመለሱ ካልሆነ እንገላቸዋለን ብላ ያሳዷቸው። በዚያን ጊዜ እነዚህ ሰዎች አይ በፍጹም ዲናችንን ሃይማኖታችንንማ አንቀይርም፣ አንድና ብቸኛ የሆነውን አንዱን አምላክ የሰማይ የምድር ጌታ የሆነውን አላህን በብቸኝነት እናመልካለን እንጂ በፍጹም ዳግም ወደ ባዕድ አምልኮ አንመለስም በማለት እምነታቸውን ይዘው ሸሹ። አላህ ዝም ብሎ በከንቱ ይመስላችኋል? ዝም ብሎ የሚያነሳው ላ አይደለም፣ ትምህርት እንድንወስድ ነው። በማመንህ ምክንያት ቤተሰብህ ሁሉ የአካባቢ ሰው ሁሉ አዛ ካደረጉህ ልክ እንደነዚህ ሰዎች እንድትሄድ ነው። አላህ ዝም ብሎ በከንቱ አይደለም የሚያነሳው። ታሪክ ዝም ብለን አንብበን እንድናልፍ አይደለም። ቦታቸዋል አይደለ? አማኝ ሆነው በእምነታቸው ላይ አዛ ከተደረጉ በምን መልኩ ሰዎች መሄድ አለባቸው የሚለውን ትምህርት ሊሰጠን ዘንድ ነው ይሄን የቁርአን አንቀጽ ያመጣው። ቦታቸዋል። ከዚያ እነዚህ ሰዎች ወደ ሸሹ፣ ወደ ዋሻ ውስጥ ገቡ። ወደ ዋሻ ውስጥ ገቡ። አላህ የሚደንቅን ተአምር በእነርሱ ላይ አደረገ፣ አሳየ። ታዲያ ገና ሲጀምር ምን ይላል? አም ሐሲብተ አነ አስሓበ ልከህፊ ወረቂም ካኑ ሚን አያቲና ዐጀባ ይላል። የዋሻው ባለቤቶች ካኑ ሚን አያቲና ዐጀባ፣ እጅግ በጣም ከአስደናቂ ተአምራቶች መካከል ናቸው እያለ ይገልጻቸዋል። በእነርሱ ላይ ያደረገው ተአምር ነው። ኢዝ አወል ፊትየቱ ኢለል ከህፍ፣ እነዚህ ወጣቶች ወደ ዋሻው በተጠጉ ጊዜ አለ። አም ሐሲብተ አነ አስሓበ ልከህፊ ወረቂም ካኑ ሚን አያቲና ዐጀባ ኢዝ አወል ፊትየቱ ኢለል ከህፊ ፈቃሉ ረበና አቲና ሚን ለዱንከ ረሕመተ ወሀይእ ለና ሚን አምሪና ረሸዳ ይላል። እንግዲህ አላህ ስብሓነሁ ወተዓላ ለመኑ፣ አቲና ሚን ለዱንከ ረሕማ፣ ከአንተ የሆነን እዝነትህን ችሮታህን ለግሰና ወሀይእ ለና ሚን አምሪና ረሽዳ፣ እንግዲህ ከነገራችን ከጉዳያችን ላይ ቅኑን መንገድ አዘጋጅልን፣ ለኛ መልካሙን አዘጋጅልን ብለው ለምነውት ጉዟቸውን ቀጠሉ። አላህ ለእነርሱ ታዲያ ይህንን ዱዓቸውን ሊሰማቸው ነው፣ ልዩ እንክብካቤ ሊያደርግላቸው ነው። በእነርሱም ላይ ተአምር ሊያደርግ ነው። ተአምሩ ምንድን ነው? አያት ብሎ ነው የገለጸው። አንዲት ተአምር አይደለም በእርሳቸው ላይ ያደረጉት ተአምራቶች ነው ያለው። የመጀመሪያው ተአምር ምንድን ነው? ዋሻ ውስጥ በገቡ ጊዜ ለ309 ዓመት ያክል እንቅልፍ ለቀቀባቸው። በቃ እንዲተኙ አደረጋቸው። አልሞቱም። ያ ጀማዓ እንቅልፍ ተኝቶ ለ309 ዓመት። ተአምር ማለት ከልምድ ወጣ ያለ የሆነ ነገር ነው አይደለ? ሰው ተኝቶ ይሄን ያክል ጊዜ ሊቆይ ይችላል ወይ? አይቆይም። ወለቢቱ ፊ ከህፊሂም 300 ሲኒን ወዝዳዱ 9 ይላል። በዋሻቸው ውስጥ 309 ዓመት ቆዩ፣ 9 ዓመትን ጨመሩ ይላል። 309 ዓመት። ልክ ሲነሱ ጊዜ ምን ያክል እንዲሰማቸውን ያደረገው አላህ አንዲት ቀን ወይ ግማሽ ቀን የተኙ ያክል እንዲሰማቸው አደረገ። ሁለተኛው ተአምር ይሄ ነው። 309 ዓመት አለ በህይወት ናቸው፣ ተኝተዋል። በተነሱ ጊዜ ተጠያየቁ እርስ በርሳቸው። ወከዛሊከ በዐስናሁም ሊየተሳአሉ በይነሁም፣ ልክ እንዲሁ በመካከላቸው እንዲጠያየቁ ቀሰቀስኳቸዋል አላህ ሱብሓነሁ ወተዓላ። ቃለ ቃኢሉን ሚንሁም ከም ለቢስቱም፣ አላህ ይተርክልናል በእነርሱ ላይ ያደረገውን ተአምር ያወሩትንም ወሬ። ከመካከላቸው አንዱ ተናጋሪ እንዲህ ሲል ተናገረ፣ ጠየቀ። ከም ለቢስቱም፣ ምን ያክል ጊዜ ነው የቆየ ነው በዚህ ዋሻ ውስጥ? ቃሉ ለቢስና የውመን አው በዕደ የውም፣ አንድ ቀን ወይ ግማሽ ቀን ነው የቆየ ነው አሉ። ቃሉ ረብኩም አዕለሙ ቢማ ለቢስቱም፣ ከመካከላቸው አንዱ ምን አለ? ስለቆየ ነው በዋሻው ውስጥ ጌታችን አላህ ነው የሚያውቀው አለ። ከዚያ በኋላ ይሄ ነው ሁለተኛው ተአምር። ሶስተኛው ምንድን ነው? በገቡ ጊዜ በዋሻው ውስጥ ጠላቶች መጥተው አጊተዋቸው ነበር ወይ? ዋሻውን አዎ አጊተውታል። ነገር ግን ማንም እንዲገባ አልፈቀደም አላህ ሱብሓነሁ ወተዓላ። ማንም ወደዚያ ከመጣ ሽብርን ይለቅበታል፣ እንዲፈሩ አደረጋቸው። ማንም መጡ። አላህ ሲነግረን በቁርአን ላይ ምን ይላል?
ወኢዝ እዕተዘልቱሙሁም ወማ የዕቡዱነ ኢለላህ ፈእዉ ኢለል ከህፍ የንሹር ለኩም ረቡኩም ሚን ረሕመቲህ ወዩሀይእ ለኩም ሚን አምሪኩም ሚርፈቃ ወተረ ሸምሰ ኢዛ ጠለዐት ተዛወሩ ዐን ከህፊሂም። ተመልከቱ፣ ፀሐይ ታገኛቸው ነበር። ሌላው የሚደንቀው ቀጣዩን እመጣበታለሁ። ቅድም ላነሳ የፈለግኩትን ቀጣይ አንቀጽ ላይ ስለሆነ ፀሐይ የምታገኝባቸውና የምታንጸባርቅባቸው ቦታ ነበረች በዋሻው ስታልፍ። ነገር ግን አላህ ለነዚህ መልካም ሰዎች ሲል የፀሐይን የዙረቷን ስርዓቷን ቀየረው። ጠጋ ብላ እነሱን ከምትሄድበት ስትንቀሳቀስ የሆነ ጠጋ ብላ እነርሱን እንዳታንጸባርቃቸው አድርጎ እንድታልፍ በቃ ወሰነ። ወተራ ሸምሰ ኢዛ ጠለዐት ተዛወሩ ዐን ከህፊሂም። ፀሐይ በምትወጣ ጊዜ ታያታለህ። ተዛወሩ ዐን ከህፊሂም ከዋሻቸው አቅጣጫዋን ስትቀይር ስትዞር እያለ ይናገራል። ዛተል የሚን ከቀኝ በኩል ይላል። እነሱም በግራ በኩል እንደዚህ ስትር ታገኛቸው ነበር። አቅጣጫዋን ቀይራ እንድትሄድ አደረገላቸው። ዋጭሩ ይህም ሌላኛው ተአምር ነው፣ ለእነርሱ የተደረገ እንክብካቤ። ወኢዛ ገረበት ተቅሪዱሁም ዛተ ሽመል ወሁም ፊ ፈጅወት ሚን ዛሊከ ሚን አያቲላህ ይላል። ይህ ከእኔ ከአላህ ተአምራት መካከል ነው። መን የህዲሂላህ ፈሁወል ሙህተድ ወመን ዩድሊል ፈለን ተጅደ ለሁ ወሊየን ሙርሽዳ። ወተሕሰቡሁም አይቃዘን አለ። ሌላ ተአምር ሊገልጽልን ነው። ወሁም ሩቁድ። ሙሐመድ ሆይ ብትሄድ እነዚያን ሰዎች የዛኔ የነቁ ሆነው ይመስለዋል፣ የነቁ ይመስለዋል፣ ያልተኙ ይመስለዋል። ስትሄድ ጊዜ አልሞቱም። በቃ ስታያቸው አሉ። ወሁም ሩቁድ፣ እነሱ እንቅልፋቸውን ተኝተው ነው ግን ይላል። ወኑቀልቡሁም ዛተል የሚን ወዛተ ሽማል። ሌላው የተደረገላቸው እንክብካቤ ምንድን ነው? ወደ ቀኝና ወደ ግራ እንዴት ማን ያገላብጣቸዋል? ሰው መቼም 309 ዓመት ከተኛ ይበሰብሳል አይደለ? ይሄ ነው። ነገር ግን አላህ መላእክትን ይልክላቸው ነበር ወደ ቀኝ ወደ ግራ እንደዚህ የሚያገላብጧቸው። ወኑቀልቡሁም ዛተል የሚን ወዛተ ሽማል። ሌላው ምንድን ነው? ወከልቡሁም ባሲጡን ዋሻው በር ላይ ተቀምጧል። እግሮቹን ዘርግቶ ልክ እሱም ህያው መስሎ ተቀምጧል። ይወታቸው ውሻ ተከትሏቸው ነበርና አላህ በእስልምና ውሻ ይጠላል ምትሉ ሰዎች ውሻ አይጠላም። ያው ታሪኩ ተገልጾለታል ሁሉ ያደረገው እነዚህን ሰዎች ሊከተል ሊጠብቅ ተከትሎ ነበር። ገብታችኋል አይደለ? ይሄ ውሻ ዋሻው በር ላይ ተቀምጧል። ወከልቡሁም ባሲጡን ዚራዐይሂ ቢልወሲጥ። ውሻው እግሮችን ዘርግቶ ልክ በሩ ላይ ተቀምጧል። የአላህን ስራ ተመልከቱ። ውሻው ውስጥ አይደለም የገባው፣ በሩ ላይ ተቀምጧል። ጠባቂ መስሎ እነሱን ማንም እንዳይቀርብ አይነት ነገር። ስትሄድ እንደዚህ እንዲበሰብስ አላደረገውም፣ ከእነርሱ ጋር እንዲቆይ ያደረገው አላህ ሱብሓነሁ ወተዓላ። ውጭ ላይ ነው ተቀመጠ። ውስጥ ላይ ቢገባ ኑሮ እነል መላኢካ ላ ተድኹሉ በይተን ፊሂ ክላብ ወተማሲል፣ እነዚህ መላእክቶች እየገቡ ይንከባከቧቸዋል። ስለዚህ ውጭ ላይ እንዲቀመጥ አደረገ አላህ ሱብሓነሁ ወተዓላ። ለው እጠለዕተ ዐለይሂም አለ ሌላኛው ተአምር፣ ሙሐመድ የዛኔ ብቅ ብትል ወደ እነርሱ ለወለይተ ሚንሁም ፊራረን፣ ጀርባህን ስተህ ትሄድ ነበር ሸሽተህ እያለ ይናገራል። ማንም ሰው ቢመጣ ወደዛ የዛኔ የህዝቦቹን ማንነት እየገለጻል። እነዚያ ህዝቦች እርሳቸውን ለመያዝ እዛ እንዳሉ ተረድተዋል። እነዚያ የሀገሪቱ መንግስታቶችና እነሱን ያሳደዷቸው ግን ለመያዝ በሚመጡ ጊዜ እነርሱን ወደ ዋሻው ሸሽተው ይዞራሉ፣ እየሮጡ ይሄዳሉ፣ ሸሻሉ ነው። ወለሙሊእተ ሚንሁም ሩዕባ አለ፣ ከእነዚህ ሰዎች ሽብርን በተሞላህ ነበር አለ። በቃ ይፈራል። ማንኛውም ሰው እዛ ቀርቦ እንዲሸበርና እንዳይቀርባቸው፣ እንዳይጠጋቸው፣ አደጋ እንዳያደርስባቸው አላህ ስብሐነሁ ወተዓላ ጥበቃና ከለላውን አደረገላቸው። ለምንድን ነው ይሄ ሁሉ ያደረገላቸው? ምክንያቱም መጀመሪያ ቀድሞ የጠቀሰው ነገር አለ። ወረበጥና ዐላ ቁሉቢሂም ኢዝ ቃሙ ፈቃሉ ረቡና ረቡ ሰማዋት ወልአርድ። በነዛ በከሃዲው ንጉሥ ፊት፣ በከሃዲ ህዝቦች ፊት፣ ሹማምንቶች ፊት እምነታቸውን ቀይሩ በተባሉ ጊዜ ወደ እምነት እንዲመለሱ ወደዚያ። ነገር ግን እነዚህ ሰዎች በገሃድ አወጁ። ፈቃሉ እንዲህም አሉ፣ ረቡና ረቡ ሰማዋት ወልአርድ፣ ጌታችን የሰማያት የምድር ጌታ የሆነው አንዱ አላህ ብቻ ነው አሉ። ለን ነድዑወ ሚን ዱኒሂ ኢላሃ፣ ከእርሱ ውጭ ሌላ ማንንም አምላክ አንጣራም አሉ። ለቀድ ቁልና ኢዘን ሸጠጣ ሃኡላኢ ቀውሙን እተኸዙ ሚን ዱኒሂ አሊሃ፣ እነዚህ ህዝቦቻችን ከእርሱ ከአንዱ ከአምላክ ውጭ ሌላን አጋር አድርገው አማልክት አድርገው የያዙ ሰዎች ናቸው፣ ይህ በስተት መንገድ ነው እያሉ የአላህን አንድነት አምላክነት አወጁ። በአላህ አማኞች ናቸው። ወደ እርሱ ተጠጉ፣ እርሱም ጠበቃቸው። ቦታቸዋል። ይሄ ነው ሱረቱል ካህፍ የሚናገረው። ሌላ በርካታ ታሪኮች አሉት በውስጡ። ይሄን ይገልጻል። ከዛ ስለ ቀጣዩ ዓለም ይገልጻል። ከዛ ስለ ሁለት የአትክልት ባለቤቶች የነበሩ ሰዎች፣ አንደኛው የተሰጠውን ጸጋ ያመሰገነ፣ ሌላኛው የካደ፣ መጨረሻቸው ምን እንደነበር ይገልጻል። ጸጋ ቢሰጥህ
በምን መልኩ ማስኬድ እንዳለብህ ያጸጋህ እንዲጠበቅ ሌላም እንደገና ስለ ሙሳ እና ስለ ኸድር ታሪክ ያነሳል። ይህም በጣም የሚደንቅ ታሪክ ነው። እንዳለ በዚህ ውስጥ የሱረቱል ከህፍ የሚገራርሙ ተአምራቶች ተገልጸውበታል። ከዚያ ስለ ዙልቀርነይን ይናገራል። የእጁጅና መእጁጅ የሚባሉ ትውልዶች እንዳሉ ይነግረናል። የማናያቸው ለምሳሌ ጅንን አናየውም አይደለ? ከዛሊክ የእጁጅና መእጁጅ የሚባሉ ልክ ከሰው ልጆች የሆኑ ፍጡር ናቸው። አማጽያን ናቸው፣ ከሃዲያን ናቸው። እነዚህ ህዝቦች የሰው ልጅን ለማጥፋት የሆነ ጊዜ ላይ የተነሱ ነበሩ። በዙልቀርነይን ጊዜ ዙልቀርነይን ይሄ ዓለምን የገዛ መልካም ንጉስ ነው። አላህ ሱብሓነሁ ወተዓላ በጣም አወድሶታል። ይህ ንጉስ እነዚህን ጠላቶች ከሰው ልጅ እንዳይደርሱባቸው ከለላ እንዳደረገ ይገልጻል። ይሄን ነቢያችን ሰለላሁ ዐለይሂ ወሰለም የውመል ቂያማ ከመድረሱ በፊት እንደሚፈርስና ወደዚች ዓለም እንደሚመጡ ተናግረዋል። ከዒሳ በኋላ ተከትለው የሚመጡት እነዚህ ናቸው። ከዚያ በኋላ እንደገና መጨረሻ ላይ እያወሳል ስለምን ይናገራል? ስለ ከሃዲያኖችና ስለ አማኞች ይናገራል። ምን ይላል? ወተረክና በዕደሁም የውመኢዝ የሙጁ ፊ በዕድ ወኑፊኸ ፊ ሱር ፈጀመዕናሁም ጀምዓ ወዐረድና ጀሀነመ የውመኢዝ ሊልካፊሪነ ዐርዳ ፈጀመዕናሁም ጀምዓ ይላል። የሰው ልጆችን መሰብሰብን ሰበሰብኳቸው ይላል። ወደፊት የሚሆነውን ቀድሞ ይናገራል አላህ ሱብሓነሁ ወተዓላ። የወደፊቱን ስለሚያውቀው ይሆናል ብሎ የተገለጸው ነገር ይሆናል። ይሄንን ደግሞ እርሱ እንዲሆን የወሰነው ነገር ነው። እርሱ እንዲሆን በወሰነው ነገር ላይ የሰው ልጅ ይጠየቃል ወይ አይጠየቅም? ከኛ ከራሳችን በሚሆኑ ስራዎች ነው ጽድቅ የሚሆነው ኃጢአት፣ ስለነዚያ እንጠይቃለን እንጂ እርሱ እንዲሆን በወሰነው ላይ አንጠይቅም። ለምሳሌ እዚህ ጋር የሰው ልጆችን ዳግም ከቀብራቸው ማስነሳትና ለፍርድ ማቆም ይሄ ራሱ የወሰነው ነው። አዎ ለምን ተነሳቸው ብሎ ይጠይቀናል? ላይ ጠይቀንም ራሱ በሚያደርገው ነገር ለፍርድ ያቆመናል። ይሄ ራሱ ስራ ነው፣ ይጠይቀናል። ላንጠይቅም ለምን ቆማችሁ ተብሎ የምናደርገው ጥሩና መጥፎ ስራ ከሆነ ግን ይሄ ራሳችን ነው። ይህንን ቀድሞ ያውቀዋል። ቦታቸዋል በዚያ ነገር ላይ አድርገው ይሄንን መጥፎ ስራ ጥሩ ስራ ብሎ ለአንድን ለጽድቅ አንድ ለኃጢአት በፍጹም አልመረጠው። ይሄ ነው እንደ አጠቃላይ እንቀጥለው አንቀጹ ፈጀመዕናሁም ጀምዓ ይላል። መሰብሰብንም ሰበሰብኳቸው ይላል። ዳግም የሰው ልጆች ከቀብራቸው ይነሳሉ ከአደም ጀምሮ እስከ ዓለም ፍጻሜ ድረስ ያለ ሰው ወዐረድና ጀሀነመ የውመኢዝን ሊልካፊሪነ ዐርዳ ይላል። የዛኔም ለከሃዲያኖች ጀሃነምን ማቅረብን አቀርባታለሁኝ ይላል። ትመጣለች ጀሃነም የሰው ልጆች ማሕሸር ላይ ሳሉ የሰው ልጆች ከቀብራቸው እንደተቀሰቀሱ እንደቆሙ ጀሃነም ትመጣለች። ያ ጀማዓ ዩእታ ቢጀሃነመ የውመኢዝን አሉ። የዛኔ ለፍርድ እንደቆሙ ሰዎች ጀሃነምን እንድትመጣ ያደርጋል አላህ። ወዐለይሃ 70,000 ዚማም ወዐላ ኩሊ ዋሒድን 70,000 መለክ የጅሩነሃ ዩእታ ቢጀሃነም አሉ ነቢ ሰለላሁ ዐለይሂ ወሰለም። ወጂአ የውመኢዝን ቢጀሃነም ብሎ አላህ ይናገራል። የፍርድ ቀን እንደቆምን ጀሃነምን እንድትመጣ ያደርጋል፣ ከሃዲያኖች እንዲያዩት። ወጂአ የውመኢዝን ቢጀሃነም የዚያኔም በጀሃነም ይመጣል ማለት ይዘዋት ይመጣሉ፣ መላእክቶች ይዘዋት እንዲመጡ ያደርጋል። ያቸውን የዛኔ መላእክቶች ለእርሷም 70 ልጓም አላት አሉ። ልክ የፈረስ ልጓም አለ አይደል? 70,000 ልጓም አላት። ከእያንዳንዱ ከዚህ ከ70,000 ልጓሙ በእያንዳንዱ ልጓም ላይ መያዣዋ ላይ 70,000 መላእክቶች አሉ። የአንድ መልአክ ኃይል በጣም ይህን ዓለም የሚያጠፋ ኃይል አላቸው መላእክቶች። 70,000 መላእክት አለ። እነዚህ ይዘዋት ይመጣሉ። የዛኔ ለከሃዲያኖች አቀርባታለሁ ማለት ይሄ ነው። ያዩታል። ተሱ ትጮኻለች ጀሃነም የዛኔ ስታያቸው ጊዜ ኢዛ ረአትሁም አለ አላህ ሚን መካኒን በዒድን ሰሚዑ ለሃ ተገይዘን ወዘፊራ ይላል ሱረቱል ፉርቃን ላይ። ኢዛ ረአትሁም ባየቻቸውን ጊዜ ይላል ጀሃነም ሚን መካኒን በዒድን ከሩቅ ቦታ ስታያቸው የዛኔ ማሕሸር ላይ ሰሚዑ ለሃ ለእርሷን ቢሰሙላታል ተገይዘን ወዘፊራ። ተገይዘን ማለት ቁጭትን አላህን እነሱን ቶሎ ለመብላት ትፈልጋለች ጀሃነም ከሃዲያኖችን አላህን የካዱ ሰዎችን ለመብላት ቶሎ ትፈልጋለች። ሰሚዑ ለሃ ተገይዘን ወዘፊራ ማለት የሆነ አይታየ ጩኸት ማለት ነው። የህያ ጩኸት እንዴት ነው? ሳብ ያደርግና በጣም ይጮህ ጩኸት አለ አይደለ? ልክ ለጀሃነምም እንዲህ አይነትን የቁጭትንና የጩኸትን ድምፅ ይሰሙላታል። አደገኛ የሆነ ጩኸት። እነርሱን ቶሎ መብላትና ማቀጣጠል ትፈልጋለች። አላህን የካዱ ሰዎችን መቅጣት በጣም ትመኛለች። ከዚያ በኋላ ምን አለ አላህ? ወዐረድና ጀሃነመ የውመኢዝን ሊልካፊሪነ ዐርዳ አለዚነ ካነት አዕዩኑሁም ፊ ጊጣኢን ዐን ዚክሪ።
እነዚያ ናቸው እነርሱም የጀሃነም ሰዎች የእኔን ትውስታ ኢስላምን፣ ቁርአንን፣ ሐዲትን በነቢይ ላይ ያወረደውን ሃይማኖት ኢስላምን ከማየት አይናቸውን የከደኑ ሰዎች ብሎ ገለጸው። ወካኑ ላ የስተጢዑነ ሰምዐ መስማትም አይፈልጉምም ነበር አለ። እና እንንገርህ የአምላክ ቃል የነቢይ ቃል ኧረ አልሰማም አልፈልግም ብሎ ራሱን የዘጉ ሰዎች አሉ። ከሃዲያኖች የተዘጋጀች ነው። አፈሐሲበ አለዚነ ከፈሩ አን የተኺዙ ዒባዲ ሚን ዱኒ አውሊያ ኢና አዕተድና ጀሃነመ ሊልካፊሪነ ኑዙላ። እኔ ጀሃነምን ለከሃዲያኖች መስተንግዶ ማረፊያ አድርጌ አዘጋጅቻታለሁ ማለት ማረፊያቸው ትሆናለች። ቁል ሀል ኑነቢኡኩም ቢልአኽሰሪነ አዕማላ አለዚነ ضለ ሰዕዩሁም ፊል ሐያቲ ዱንያ ወሁም የሕሰቡነ አነሁም ዩሕሲኑነ ሱንዓ። ቁል በል ሙሐመድ ንገራቸው ለሰዎች ሀል ኑነቢኡኩም ቢልአኽሰሪነ አዕማላ በስራው የከሰረ ሰው ማን እንደሆነ አልነግራችሁምን? የከሰረ ሰው አለዚነ ضለ ሰዕዩሁም ፊል ሐያቲ ዱንያ እነዚያ ናቸው ስራቸው በምድር ላይ የጠፋ የሆነ ትክክለኛው አምላክ አያመልኩም፣ ለእርሱም አምልኮን አይሰሩም። ነገር ግን ከእርሱ ውጭ ለሌላ ባዕድ አምልኮ ያመልካሉ፣ ስራን ይሰራሉ፣ ይደክማሉ። እንደነዚህ ሰዎች የከሰረ ሰው የለም። ضለ ሰዕዩሁም ፊል ሐያቲ ዱንያ ልፋታቸው ድካማቸው እዛቸው ዓለም ላይ የጠፋባቸው ሰዎች አሉ። ወይ እውነተኛውን አምላክ ጌታ አምልኮን አልሰሩ፣ ጽድቅን አልሰሩ፣ መልካም ስራ አልሰሩ። ይሰራሉ መልካም ስራ፣ ድሃን ይረዳሉ፣ ምን ይላሉ። ነገር ግን እዛው ጠፍቶ ቢቀር ነው። ምክንያቱም እውነተኛውን አምላክ ለእርሱ እየሰሩ አይደለም። ወሁም እነሱ ግን አለ የሕሰቡነ ያስባሉ፣ ዩሕሲኑነ ሱንዓ ስራን እያሳመሩ ይመስላቸዋል። በትክክለኛ መንገድ ላይ እየሰሩ ጽድቅ እያደረጉ ይመስላቸዋል። እንደነዚህ ሰዎች የሚያሳዝን ሰው የለም አለ አላህ ሱብሓነሁ ወተዓላ። ኡላኢከ አለዚነ ከፈሩ ቢአያቲ ረቢሂም አለ እነዚያ ናቸው የእኔን የጌታቸውን የአላህን አናቅጽ የካዱ ሰዎች አለ። ወሊቃኢሂ ከእኔ ጋር መገናኘትንም የካዱ ሰዎች የትንሣኤ ቀን ፈሐቢጠት አዕማሉሁም ስራቸው ሁሉ ታበሰች። በክህደት ላይ ነው እና የሰሩት። ፈላ ኑቂሙ ለሁም የውመ ልቅያመቲ ወዝና የቅያማ ቀን ምንም አይነት ቦታ አይኖራቸውም፣ ሚዛን አይኖራቸውም። አላህ ስብሐነሁ ወተዓላ በጣም የሚገርመው በቁርአን ላይ ስለ ካህዲያን ካወራ ስለሚጠብቃቸው ካወራ ስለ አማኞችና ስለሚጠብቃቸው ቀጥሎ ያወራል። አሁን ቀጥሎ ስለ አማኞች ደግሞ ጸጋ ሊነግረን ነው። ኢነ ለዚነ አመኑ ወዐሚሉ ሷሊሓት ካነት ለሁም ጀናቱል ፊርደውሲ ኑዙላ። ለቀጥሎ እነዚያ ግን በእኔ በአላህ አምነው መልካምን የሰሩት ለእነርሱ ገነተል ፊርደውስ ማረፊያቸው ነች አለ። ኻሊዲነ ፊሃ በእርሷም ውስጥ ለዘልዓለም ዘውታሪዎች ናቸው አለ። ዘልዓለማዊ ሀገር እንደሆነች ይገልጻል ስለ ገነት ሲያወራ። ላ የብጉነ ዐንሃ ሒወላ ከእርሷ እንዳው ፈቀቅ ማለትን አይፈልጉም አለ። አንተ እኮ የፈለገ ቢመችህ እስኪ እንዳው ሌላ ቦታ ልፈልግ እስኪ ትላለህ አይደል? ለአንደዛ የምትልበት ዓለም አይደለም። ሁሌ በደስታ ለዘልዓለም የምትኖርበት ዓለም ነው። ቁል ለው ካነ አልበሕሩ ሚዳደን ሊከሊማቲ ረቢ ለነፊደ አልበሕሩ ቀብለ አን ተንፈደ ከሊማቱ ረቢ ወለው ጅእና ቢሚስሊሂ መደዳ። ቀጥሎ ምን አለ? አሁን ደግሞ የሚገርም መልእክት ሊናገር ነው ስለ ነቢ ሰለላሁ ዐለይሂ ወሰለም እና መዝጊያ ላይ ደግሞ ከአላህ ጋር ሰውየው እንዴት ስኬታማ ሊሆን እንደሚችል ቁል አለ ሙሐመድ ሆይ በል ኢነማ አነ በሸሩን ሚስልኩም እኔ ልክ እንደናንተ ሰው ነኝ በላቸው። አምላክ አድርገው እንዳይዟቸው አላህ ስብሐነሁ ወተዓላ እኔ እንደናንተ ሰው ነኝ አምላክ አድርገው እንዳይዟቸው። አንደኛ። ሁለተኛ ለምንድን ነው ሰው ነኝ ብለህ ተናገር የሚላቸው? በሰው ላይ የሚሆን ነገር ሁሉ በእኔ ላይ ይሆናል። ይታመማሉ፣ ይበላሉ፣ ይጠጣሉ፣ ይወድቃሉ፣ ይነሳሉ፣ ይደማሉ፣ ይቆስላሉ፣ ሁሉ ነገር ይሆናሉ። ስለዚህ በሰው ላይ የሚሆን ነገር በእኔ ላይ ይሆናልና ለምን በእርሱ ላይ እንዲሆነ ብላችሁ በሰው ላይ የሚሆንን ነገር ለመተቸት እንዳትሄድ። ገብቷችኋል? ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ራሱ ላይ ቀማራ የለም ሐዲሱ ላይ እንደዛ አይልም ከሚሉት መካከል ነው። ቢኖርስ ነቢዩ መሐመድ ቆሞ ይችላል ቢሆንስ? ማንኛውም ሰው ላይ የሚሆነው ነገር በእርሳቸው ላይ ይሆናል። ነቢዩ መሐመድ የዘር ፈሳሽ አላቸው፣ ሰው ናቸው። እንዴት ነቢይ የሆነ የዘር ፈሳሽ? ይህ ሞኝነት ነው። ሰው ነው። ሰው ላይ የሚሆን ነገር ሁሉ በእርሳቸው ላይ ይሆናል። በዚህ መተቸት አይቻልም። ቦታቸው አለ አይደለ? አምላክ ነው ብለህ ግን በሰው ላይ የሚሆን ነገር ሲሆንበት ብታይ ያን ነበር መተቸት ያለብህ። እሱን አተችም። አምላክ ነው ብለህ እያመንክ ይበላል፣ ይጠጣል፣ ይወድቃል፣ ይነሳል፣ ይደበደባል፣ ይገደላል። ይሄን አሜን ነው ብለህ ተቀብለሃል። ነገር ግን ነቢዩ መሐመድ እንዴት የዘር ፈሳሽ ያለ ሰው ናቸው። ሰው ብቻ ቁል ኢነማ አነ በሸሩን ሚስልኩም እኔ ልክ እንደናንተ ሰው ነው ይበላቸው። ታመዋል ነቢ ሰለላሁ ዐለይሂ ወሰለም? አዎ ታመዋል። እንዴት ነብይ ነው ይታመማል? ላ ያ አኺ አምላክ ሆኖ እንዴት ይታመማል ብትል እሱ ነበር የሚያስኬደው። ገብታችኋል አይደለ? ሰው ነው። ሰው እስከሆነ ድረስ በሰው ላይ የሚሆን ሁሉ በእርሳቸው ላይ ይሆናል። ዩሓ ኢለየ ከእናንተ ይልቁንስ የሚለየኝ ነገር አሉ። አሁን እዚህ ጋር ምንድነው
ዩሓ ኢለየ አነማ ኢላሁኩም ኢላሁ ዋሒድ ሰው ነኝ እንደናንተ ካሉ በኋላ ወደ እኔ ግን ራእይ ይወረዳል። በቃ በዚህ ነው ከእናንተ የምለየው፣ በዚህ ነው ከእናንተ የምለየው። ወደ እኔ ራእይ መለኮታዊ ቃል ይመጣልኛል ከጌታዬ ከአላህ ዘንድ። የሚመጣልኝም የትእዛዙ ሁሉ መጀመሪያው የራእዩ ምንድን ነው? አነማ ኢላሁኩም ኢላሁ ዋሒድ ጌታችሁ እርሱ አላህ አንድ ብቻ ነው የሚል ነው። በቃ የነቢያት ሁሉ አስተምህሩ ዋና ራስ አምላክ አንድና ብቸኛ መሆኑን ማስተማር ነው። እስራኤል ሆይ ስማ ጌታ አምላካችን አንድ ነው አይደል? እስማዕ ያ እስራኤል አረቡ ኢላሁና ረብን ዋሒድ ይላል አረበኛ መጽሐፍ ቅዱስ ላይ። እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው። መሲሁ ምን አለ? ወኢነ ላሃ ረቢ ወረብኩም ፈዕቡዱ ሃዛ ሲራጡ ሙስተቂም። መሲሁ ጌታዬም ጌታችሁም እርሱ አንዱ አላህ ነው፣ እርሱም በብቸኝነት ተገዙ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? አነማ ኢላሁኩም ኢላሁ ዋሒድ አሉ። እርሳቸው ጌታቸው አምላካቸው እርሱ አንድ ነው፣ እርሱም በብቸኝነት ተገዙ። ነቢያት ሁሉ ይሄ ነው መንገዳቸው፣ ሌላ አይደለም። ፈመን ካነ የርጁ ሊቃአ ረቢህ አለ አላህ ቀጥሎ፣ ከጌታው ጋር በመልካም ሁኔታ መገናኘትን የሚፈልግ ካለ ፈልያዕመል ዐመለን ሷሊሐ መልካም ስራን ይስራ። በዚህ በምድር ላይ መልካም ስራ ማለት ኢማን ሊኖር ይገባ። በአላህ ስብሐነሁ ወተዓላ አምነህ የምትሰራው መልካም ስራ الذي اكتملت فيه الشروط الثلاثة الإيمان والإخلاص والمتابعة ሰውየው በአላህ የሚያምን ሆኖ በእርሱ ላይ ቅንጣት የማይቀራ الإخلاص ጥርት አድርጎ ስራ ለእርሱ ብቻ መስራት አለበት፣ ማጋራት የለበትም። والمتابعة የነብዩ ሰለላሁ ዐለይሂ ወሰለም ትእዛዝንና ሱናን መሰረት ባደረገ መሆን አለበት። هذا هو العمل الصالح الذي اكتملت فيه الشروط الثلاثة والاثنين كما يقال الإيمان والإخلاص والتقوى። ስለዚህ ከአላህ ጋር ነገ የውመል ቂያማ በጥሩ ሁኔታ መገናኘት የፈለገ ሰው ከወዲሁ መልካም ስራን ይስራ። ወላ ዩሽሪክ ቢዒባደቲ ረቢህ አሐድ ለጌታው ለአላህ በሚያደርገው አምልኮ ላይ አንድንም አካል እንዳያጋራ። ይሄ ነው የሱረቱል ከህፍ መልእክት። ይሄ ነው ሲጀምር ገና አልሐምዱሊላህ ለዚ ላይ መጽሐፍን ያላወረደ ለእርሱ ለአምላካቸው ለአላህ ምስጋና ይገባ ብሎ ይጀምራል። ለምንድን ነው አልሐምዱሊላህ እያለ አላህ የሚጀምረው? አያችሁ ምስጋና ይገባው ካለ በኋላ በጣም ትልቅ የሚያስመሰግን ጸጋ ሊገልጽልን እንደሆነ እወቁ። አልሐምዱሊላህ ካለ ለእርሱ ለአምላክ ለአላህ ለእኔ አመስግኑኝ እያለ መልእክት እየሰጠን ነው። ለምንድን ነው የምናመሰግነው? አሁን በሱረቱል ከህፍ ላይ የተገለጸው ጸጋ ምንድን ነው ከተባለ ትልቁ ጸጋ ነው። አንዘለ ዐላ ዐብዲሂል ኪታብ በባሪያው ላይ መጽሐፍን ያወረደ ይሆን ቁርአን ትልቁ ጸጋ ነው እና እርሱን ስለሰጠን እንድናመሰግነው ቀድሞ በምስጋና ጀምረው እንድናመሰግነው ዘንድ ዓብድ ብሎ ገለጻቸው፣ ባሪያዬ ብሎ ገለጻቸው። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም ነው አላህ በቁርአን ላይ ባሪያ እያለ የሚገልጻቸው እዚህ ቦታ ላይ ባሪያ ብቻ አይደለም፣ ልብ በሉ ዓብዲ ባሪያዬ ነው የሚለው። እነሆ ደግፌ ያዝኩት ባሪያዬ ብሎ የሚጠራው አንድ አካልን ነው በቁርአን ላይ ዐላ ዐብዲሂል ኪታብ በባሪያ ይላል። ሱብሓነ ለዚ አስራ ቢዐብዲሂ ባሪያዬ እያለ ይጠራቸዋል። ስለዚህ አላህ ሱብሓነሁ ወተዓላ ባሪያ የሚለው እርሳችን ነው። መግሪብ ደረሰ። እዚህ ጀዛከላሁ ኸይር።